ዛሬ አሪፍ የሩዝ አሰራር አሳያችኋለሁ። እዚህ ጋር የጋለ ምጣድ እናዘጋጃለን። ከዛ 2 ራስ ትልልቅ ሽንኩርት ሽሪሚሪ የተከተፉ ናቸው። እነሱን እዚህ የጋለው ምጣድ ላይ በደንብ እናበስለዋለን። መጀመሪያ እሱን ነው የምንጠብሰው። እሱ እስከሚበስልልን ድረስ ግን እስከዛ ድረስ 2 ቲማቲም፣ ራስ ሽንኩርት፣ ነጭ ሽንኩርት የተፈጨ ነጭ ሽንኩርትና ዝንጅብል እሱን ፈጭተን እናዘጋጃለን። ከዛ በኋላ 2 ተለቅ ያለ ቃሪያ እናዘጋጃለን። ፐርስል እናዘጋጃለን። ሽንኩርታችን እስከሚበስል ይኸው ሽንኩርታችን እንደዚህ ብራውን ሆኖ መጥቶ ከዛ እዚህ ጋር ድጋሚ ትንሽ ዘይት አድርገን የጋለው ድስጣችን ላይ 2 ማንኪያ ቀደም የሽንኩርትና ዝንጅብል ያልኳችሁን የተፈጨውን ቀላቅለን የፈጨነውን 2 ማንኪያ እናደርግ። 2 ማንኪያ ከጨመርን በኋላ ድጋሚ ቀደም የከተፍነውን ደግሞ 2 ራስ ተለቅ ያለውን ቲማቲም እናቅላላለን። እዚህ ላይ ጨምረን ለ2 ደቂቃ እስከሚበስል ድረስ ከድነን እዚህ ጋር ይሄው እንደዚህ ትንሽ በሰል ብሏል። ከዛ ቅመሞቻችንን ያለንን ቅመም ጨማምረን በደንብ እንቀላቅለዋለን። ይሄው እኔ እንደምቀላቅለው ቀላቅሉትኝ። ከዛ ድጋሚ ይሄንንም ከቀላቀልን በኋላ እንደዚህ ከቀላቀልን በኋላ ቅድም ከትፈን ያስቀመጥነውን ማያቃጥለውን ተለቅ ያለ ነው ቃሪያው። ተለቅ ያለ ከሆነ ደግሞ ብዙ አያቃጥሉም። 2 ፍሬ የከተፍነውን ቃሪያ እንጨምራለን። እሱንም ትንሽ እንደዚህ ላላ እስከሚልልን ድረስ እንከድነዋለን። ከከደንን በኋላ አጥበን ያስቀመጥነው 1 ኪሎ የዶሮ እግር አለን። እኔ ለ1 ኪሎ ሩዝ 1 ኪሎ ዶሮ እግር ነው የተጠቀምኩትኝ። የምፈልገው ደግሞ ለፋሚሊ ለትልቅ ፋሚሊ ስለሆነ የምሰራው በዛ አርጌ ነው የምሰራው። እናንተም እንደዛ በዛ ማድረግ ትችላላችሁ። ከዛ እዚህ ጋር ታጥቦ የተቀመጠውን ዶሮ ያለንን ቅመም አድርገን ቀላቅለን በደንብ ነው የምንቀላቅለው። ከቀላቀልነው እንደዚህ በደንብ እንቀላቅለዋለን። ከዛ በኋላ ለ30 ደቂቃ የሚሆን በላስቲክ እፍን አድርገን እናስቀምጠዋለን ማለት ነው። ከ30 ደቂቃ በኋላ ነው የምንቀላቅለው ስልሱ ላይ። ይሄው ስልሳችን ቅድም የከደነው ይህንን ይመስላል። ከዛ 2 ማንኪያ ወይም 3 ማንኪያ የጉርት ነው የጨመርኩትኝ። እሱንም እንደዛ እያማሰልን ከዛ ለ10 ደቂቃ እንከድነዋለን። ይሄው ስልሳችን ይህንን ይመስላል። ከዛ ፐርስል ቅድምም ፐርስል ከትፈን ያዘጋጀነውን እናዘጋጃለን ያልኳችሁ እሱን ነው የጨመርኩትኝ። እሱንም ትንሽ ደቂቃ ከድነን እናስቀምጠዋለን አሪፍ እስከሚሆን ድረስ ስልሱ ማለት ነው። ይሄው ስልሳችን እንግዲህ ይሄንን ይመስላል። ከለሩ አያምርም? ይሁት እስኪ በጣም ያምራል። እዚህ ስልስ ላይ ነው እንግዲህ ቅድም ለ30 ደቂቃ አዘጋጅተን ያስቀመጥነውን ዶሮ እዚህ ላይ የምንጨምረው። ምንም አይነት ውሃ መጨመር አይቻልም። በዚህኛው ስልስ ብቻ ነው ሩዙን የምንሰራው። ይሄው ዶሮውን ጨምሬዋለሁ። ይሄንን ይመስላል ዶሮአችን። ስልሳችንን ጨርሰናል። አሁን እንደዚህ አዘጋጅቼ ያስቀመጥኩት ራይዝ ነው። በሙቅ ውሃ ነው የምታዘጋጁት። ለ30 ደቂቃ ግን መጠበቅ አለባችሁ። እኔ ቆራርጬ ስለማሳያችሁ ነው። ያው ይሄ ለተዘፈዘፈው ለ30 ደቂቃ ላልኳችሁ ውሃ ነው። የዘፈዘፍነውን ራይዝ ነው እዚህ የፈላ ውሃ ላይ የምንጨምረው። ያው እዚህ ላይ ጨመርኩትኝ ቁርንፉድ፣ ቀረፋና የሩዝ ቅጠል፣ 2 ማንኪያ ጨው ነው። ግን ጨው እንዳያንስባችሁ እናንተ መጥኑ፣ ተጠንቀቁ። እዚህ ጋር ውሃችን ፈልቷል። ዘፍዝፈን ያስቀመጥነውን ራይዝ እንጨምራለን። ራይዙን ግን በጣም ሙክክ እስከሚል ወይ ደግሞ እስከሚሞት እንዳትጠብቁትኝ። ትንሽ ፈጠጥ እስከሚል ባስማቲ ስለሆነ ለ15 ደቂቃ ብታረጉትኝ ይበስላል። አሪፍ ነው የሚሆነው እንዳይቦካባችሁ። ሩዙ በስሎ ጣጣውን ጨርሷል። እንግዲህ እዚህ ጋር ድጋሚ ተለቅ ባለ ድስት ከስሩ ዘይት ትቀቡታላችሁ። ያው ዘይት ታረጉታላችሁ እንትን እንዳይልባችሁ እንዳይዝባችሁ ጌጡ። ከዛ የቀቀልነውን ራይዝ እዚህ ላይ ነው የምናረገው። እዚህ ላይ ድልድል እናረገዋለን። ይሄው እንደዚህ ነው ደልደል የምናረገው። ግማሽ ለግማሽ ነው የምንደለድለው የኔ 1 ኪሎ ስለሆነ። ከዛ እዚህ ጋር ግማሽ ራይዛችንን ካረግን በኋላ ይሄ እዚህ ጋር ግን ቁርንፉዱን አውጥታችሁ መጣል አለባችሁ። እኔ አውጥቼ ነው የጣልኩትኝ።
እንደዚህ ደልድለን ጨርሰናል። ከዛ ቅድም ያመጣነውን ስልስ አያችሁት? እሱን ስልስ ግማሹን እዚህ ላይ ድልድል እናረግ። ይኸው ስልሳችንንም ከላይ አድርገን ጨርሰናል። አሁን ደግሞ የቀረውን ደግሞ ሩዝ ከስልሱ በላይ እንደርበዋለን። ከዛ እዚህ ጋር ከለር ፉድ እናረጋለን። ያው ራይዛችን ከለር እንዲኖረው የቅድም የሰራ ነው ስልስም ስላለ እሱም ሊያቀላው ይችላል። ግን በተጨማሪ ሞር እንዲያምር ሌላ የፉድ ከለር ተጠቅመናል። ከዛ መጀመሪያ ላይ የጠበስነውን መጀመሪያ ጠብሰን ያስቀመጥነው ሽንኩርት ነው ያረኩትኝ። ከዛ በኋላ እዚህ ጋር በፎሊዮ ለ30 ደቂቃ አላርማችንን አድርገን መክደን ነው። ከ30 ደቂቃ በኋላ ይሄንን ይመስላል። በጣም ነው የሚጣፍጡት። ሞክሩት። ቻው